በዓል በመጣ ቁጥር የምንጋፋው ዳር የሚሆነውን የበግ ስጋ፣ የዶሮ ስጋ፣ የፍየል ስጋ፣ የበሬ ስጋ ለመብላት ነው። እሱ የዘላለም ሕይወት አይሰጥም። እሱ ለቁመተ ስጋ ብቻ ነው። ነገር ግን የሕይወት ምግብ የሆነውን ቅዱስ ስጋውን ክቡር ደሙን መቀበል አለብን። አሁን ከኛ ያልተቀበለ የለም። የተቀበለ ማን ነው ብዬ አልጠይቅም። ያልተቀበለ ክርስቲያን የለምና። ግን ያቋረጠ ማን ነው ብል በእርግጠኛ ብዙ ሰዎች ታወጣላችሁ። አቋርጠናል። ከስጋ ወደሙ ርቀናል፣ ተለይተናል። ወገኖቼ ቅዱስ ስጋውን ካልበላ ክቡር ደሙን ካልጠጣ በራሳችን ሕይወት የለም። ዘበላ ስጋዬ ወሰቴ ደሜ በሕይወት ዘለዓለም ነው ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ በእውነት አስቀድሞ ሞት የመጣብን የዕፀ በለስን ፍሬ በመብላት ምክንያት ነው። በልተን እንደሞትን የበለስን ፍሬ ቅዱስ ስጋውን በልተን ክቡር ደሙን ጠጥተን የዘላለምን ሕይወት እንድናገኝ የዋሁ በግ፣ ትሑቱ በግ፣ የቀራንዮ በግ፣ የእግዚአብሔር በግ ስጋውን ቆርሶ ብሉኝ አለ። ደሙን አፍስሶ ጠጡኝ አለ። ያለ ቅዱስ ስጋው ያለ ክቡር ደሙ የዘላለም ሕይወት ስለሌለን ዘበላ ስጋዬ ወሰቴ ደሜ በሕይወት ዘለዓለም ወአነ አነስኦ በዳህሪት ዕለት አለ። እኔም በኋለኛይቱ ቀን አነሳዋለሁ አለ። በትንሣኤ ዘጉባኤ በፍርድ ቀን በመጨረሻው ቀን አነሳዋለሁ አለ። የሁላችንን ትንሣኤ የክብር ያድርግልን።